ውድ ወንድሞችና እህቶቼ ይህ ሰው የሚለውን እስቲ አድምጠን እንመለስ። እኔ በሷሪህ እንኳ ባይሉም እንትናቸው ይመስል ነበር ስንቀራ አሻሪያ ላይ ኩሊ መካኒ የሚሉ ይመስላል። ንግግሩን እንግዲህ እንዳደመጥ ነው ይህ ሰው የአሻዒራ ኪታቦችን እንደቀራና እነዚህ ኪታቦችም ደግሞ አላህ ሱብሓነሁ ወተዓላ በየቦታው ያለ ነው የሚልን ያስመስላሉ እያለን ነው። ሱብሓነላህ፣ ይህ ሰው እውነትም የአሻዒራ ኪታቦችን ቀርቶ ይህን አረዳድ ተረድቶ ከሆነ የግንዛቤ ድክመት እንዳለበት የሚያስረዳ ነው የሚሆነው። ምክንያቱም የአሻዒራ ኪታቦች አላህ ሱብሓነሁ ወተዓላ በአንድም ይሁን በብዙ ቦታ ተብሎ እንደማይገለጽ በማያሻማና ሕፃን ልጅ እንኳን ሊረዳው በሚችል መልኩ ነው ያስቀመጡት። ለምሳሌ በሀገራችን በስፋት በመቀራት የሚታወቀውን ጀውሃረቱ ተውሂድ ብንመለከት አላህ ሱብሓነሁ ወተዓላ የሚገለጽባቸውን ባህሪያት ካስቀመጡ በኋላ ወየስተሒሉ ضد ذي الصفات في حقه كالكون في الجهات በማለት አላህ ሱብሓነሁ ወተዓላ በአቅጣጫዎች እንደማይገለጽ ፍንትው ግልጽ አድርገው አስቀምጠው እናገኛለን። አሁንም በሀገራችን በስፋት በመቀራት የሚታወቀውን ኡሙል በራሂን የተሰኘውን የአልኢማም አሰኑሲ ኪታብ ስንመለከት አላህ ሱብሓነሁ ወተዓላ የማይገለጽባቸውን ባህሪያት ሲያስቀምጡ አውለሁ ሁወ ጅሃቱን አው የተቀየዱ ቢመካን ይላሉ። ማለትም አላህ ሱብሓነሁ ወተዓላ አቅጣጫ አለው ከመባልና በቦታ የተገደበ ከመሆን የተጠራራ ጌታ ነው በማለት በግልጽ ያስቀምጡልናል። ሀገራችን ካፈራቻቸው ታላላቅ ዑለማዎች መካከል አንዱ የሆኑትም አሸይኽ ዑመር አልገለምሲ ጀዋሂሩ ዱረር በተሰኘ ኪታባቸው ወላ ለሁ ልጅሃቱ ሉዝቢ ዛ ወላ ፊ ጅሃትን ሊገይሪሂ ፈልተዕቂላ በማለት አላህ ሱብሓነሁ ወተዓላ አቅጣጫ የሚባል ነገር የለውም ይሉናል። አሁንም ሀገራችን ካፈራቻቸው ታላላቅ ዑለማዎች መካከል አንዱ የሆኑት አሸይኽ ጀማሉዲን አልአኒይ የዓቂዳ ኪታባቸው ላይ ወልቅያሙ ቢነፍሲ ዋጅቡን ሊላህ ወልፍቲቃሩ ኢለል መሐሊ ወልሙኸሲሲ ሙስተሒሉን ዐለይህ ይላሉ። አላህ ሱብሓነሁ ወተዓላ ቦታ ፈላጊ ነው ከመባል የተጠራራ ጌታ ነው በማለት በማያሻማ መልኩ አስቀምጠውልን እናገኛለን። አሁንም ሀገራችን ካፈራቻቸው ብርቅዬ ዑለማዎች መካከል አንዱ የሆኑት አሸይኽ ሚስላይ አሚን አላህ ያ ረበና አንተ ኩለና የሚለው የሐድራ ኪታባቸው ላይ ወላ ሁወ ሓሉን መካና አላህ ሱብሓነሁ ወተዓላ በቦታ የሰፈረ ነው የሚባል ጌታ አይደለም በማለት ግልጽና ፍንትው ባለመልኩ አላህ ሱብሓነሁ ወተዓላ በቦታ እንደማይገለጽ አስቀምጠው እናገኛለን። ታዲያ ውድ ወንድሞችና እህቶቼ የአሻዒራ ዑለማዎች በዚህ መልኩ ግልጽ አድርገው አላህ ሱብሓነሁ ወተዓላ በአንድም ይሁን በብዙ ቦታ ተብሎ እንደማይገለጽ ካስቀመጡ በኋላ እኛ የአሻዒራ ኪታቦችን ስንቀራ አላህ በየቦታው ያለ ነው የሚልን ያስመስላል ብሎ የሚናገር ሰው ትልቅ የግንዛቤ ድክመትና ችግር አለብኝ ብሎ